ጤና ይስጥልን የኢንሳይትስ ሚዲያ ቤተሰቦች እንደምናላችሁ። የዕለቱን አጫጭር መረጃዎች ይዘን ቀርበናል። አብራችሁን ቆዩ። ከቢሾፍቱ ከተማ በስተሰሜን በኩል በ13 ኪሎ ሜትር ርቀት ላይ በሚገኘው ኤረር ቅድስት ልደታ ወበአታ ወብርሃነ ሰላም መድኃኔዓለም አንድነት ገዳም ትላንትና ቀን 7 ሰዓት ላይ የተነሳ እሳት ቃጠሎ እስካሁን አልጠፋም ተብሏል። የገዳሙ ምክትል አስተዳዳሪ አባ ገብረ ማርያም ሲሳይ በሰጡት ቃል ድንገተኛ የእሳት ቃጠሎ አደጋው ትላንት ከሰዓት በኋላ ከ7 ሰዓት ጀምሮ ነው የተከሰተው ብለዋል። የቃጠሎ መነሻ እስካሁን እንዳልታወቀ፣ እሳቱ እስካሁን ባለመቆሙ እየተባባሰ እንደሚገኝም ጠቁመዋል። አደጋው በደቡብና ምስራቅ አዋሳኝ ቦታ ላይ ባለው የቅዱስ ባለወልድ ቤተክርስቲያን የጨፌ ሳር ነዶ ወደ አጸዱ እየተጠጋ እንደሚገኝና የእሳቱ ጭስ የኤረር ተራራን እንደሸፈነው አስረድተዋል። የአብይን ጾም አስመልክተው በዓታቸውን ዘግተው በሱባኤ ላይ የሚገኙ አባቶች በጭሱ ምክንያት መታፈናቸውን እንዲሁም በተራራው ውስጥ የሚኖሩ የዱር እንስሳት አደጋ ላይ መሆናቸውን አስታውቀዋል። እሳቱ በሰው ሕይወትና በንብረት ላይ የከፋ ጉዳት ሳያስከትል ሙሉ በሙሉ እንዲቆም ለቢሾፍቱ ወረዳ ቤተ ክህነት ከተማው አስተዳደር ማሳወቃቸውን የገለጹ ሲሆን የሚመለከታቸው አካላት ሚናቸውን እንዲወጡ ጥሪያቸውን አስተላልፈዋል። አምነስቲ የኬንያ ፍርድ ቤት ከትግራይ ጦርነት ጋር በተያያዘ በፌስቡክ ላይ የተመሰረተው ክስ እንዲቀጥል ያሳለፈውን ውሳኔ አወደሰ። ዓለም አቀፉ የመብት ተሟጋች ድርጅት አምነስቲ ፌስቡክን በበላይነት የሚያስተዳድረውን የሜታ ኩባንያ በትግራይ በተካሄደ በ2 ዓመቱ ጦርነት ወቅት ማንነትን መሰረት ያደረገ ጥቃትና ግድያ እንዲቀጣጠል አስተዋጽኦ አድርጓል በሚል የቀረበውን ክስ ለመስማት ስልጣን እንዳለው የኬንያ ከፍተኛ ፍርድ ቤት የሰጠውን ውሳኔ በደስታ መቀበሉን አስታወቀ። በፌስቡክ አማካኝነት ተቀስቅሷል በተባለ የጥላቻና የውከት ቅስቀሳ ሰለባ ለሆኑ ሰዎች $2.4 ቢሊዮን የካሳ ክፍያ የሚጠይቀው ይህ ክስ ኢትዮጵያውያን በሆኑት አብርሃም ማዕራግና ፍስሐ ተክሌ እንዲሁም በኬንያ የሚገኘው ሕገ መንግስታዊ ምርምር ተቋም ከንቲባ ኢንስቲትዩት አማካኝነት መቅረቡ ተጠቁመዋል። አቤቱታ አቅራቢዎቹ ሜታ ጎጂ ይዘቶችን በማስተዋወቅና የመድረኩ ስልተ ቀመር ቀስቃሽ፣ ጥላቻን ያዘለና አደገኛ ይዘቶችን አጉልቶ አሳይቷል ሲሉ ከሰዋል። ይህም በጦርነቱ ወቅት ለከበደ የሰብአዊ መብት ጥሰቶች አስተዋጽኦ አድርጓልም ሲሉ ሞግተዋል። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ያልተጣራ ፍሳሽ በመልቀቅ ወንዝ የበከለ ተቋም 1 ሚሊዮን ብር መቅጣቱን ገለጸ። የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ከአዲስ አበባ አካባቢ ጥበቃ ባለስልጣን ጋር በመተባበር በለሚ ኩራ ክፍለ ከተማ ወረዳ 10 የፋብሪካ ፍሳሽን ወደ ወንዝ በመልቀቅ ወንዝ የበከለው ተቋም 1 ሚሊዮን ብር በመቅጣት አስተዳደራዊ እርምጃ መውሰዱን ገለጸ። ባለስልጣኑ ሞአይ ለስላሳ መጠጦች ማምረቻ ኢንዱስትሪ የሚለቁት ፍሳሽ በተደረገለት የናሙና ምርመራ ወንዝ የሚበክል መሆኑን የተረጋገጠ ሲሆን በደንብ ቁጥር 180/2017 መሰረት በገንዘብ ቅጣት አስተዳደራዊ እርምጃ እንደተወሰደበት ከአዲስ አበባ ከተማ የደንብ ማስከበር ባለስልጣን የተገኘ መረጃ አመላክቷል። ከውጭ ወዳገኘናቸው መረጃዎች ስናልፍ እስራኤል አንድ የሐማስ የጦር አዛዥን ሊባኖስ ውስጥ መግደሏን አስታወቀች። የእስራኤል ጦር ዛሬ እንዳስታወቀው በደቡባዊ ሊባኖስ ሲዶን ግዛት ውስጥ ሐሳን ፍርሃት የተባለ የሐማስ ታጣቂ ቡድን አዛዥ መግደሉን ገልጸዋል። የሊባኖስ የጤና ሚኒስቴር እንደገለጸው እስራኤል በሲዶን ግዛት በሚገኝ ሕንፃ ላይ በፈጸመችው ጥቃት የ3 ሰዎች ሕይወት ማለፉን አስታውቀዋል። የሊባኖሱ ጠቅላይ ሚኒስትር ናዋፍ ሰላም ቢሮ እንደገለጸው እስራኤል ጥቃት ባለፈው ዓመት በአሜሪካ አደራዳሪነት በእስራኤልና ሄዝቦላህ መካከል የተፈጸመውን የተኩስ አቁም ስምምነት ሕግ የጣሰ ነው ብለዋል። ከቅርብ ሳምንታት ወዲህ የተኩስ አቁም ስምምነቱ በእስራኤል እየተጣሰ እንደሆነና በሄዝቦላህ ይዞታ በሚገኙ የቤይሩት ደቡባዊ ክፍሎች ላይ በእስራኤል የሚፈጸሙት የሮኬት ጥቃቶች እየጨመሩ እንደሚገኝ የሊባኖስ ጠቅላይ ሚኒስትር ጽሕፈት ቤት ዘግበዋል። የደቡብ ኮሪያ ሕገ መንግስታዊ ፍርድ ቤት ፕሬዝዳንት ዩን ሱክ ዩልን ቢሮአቸውን እንዲለቁ ማድረጉን ተገለጸ። የደቡብ ኮሪያ ሕገ መንግስታዊ ፍርድ ቤት በሀገሪቱ ላይ የወታደራዊ አስተዳደር ሕግ በማውጣት ክስ የቀረበባቸውን ፕሬዝዳንት ዩን ሱክ ዩል ቢሮአቸውን እንዲለቁ ውሳኔ መስጠቱ ተገልጿል። ይህም የፍርድ ቤቱ ውሳኔ በዋና ከተማዋ ሴኡል በሰውየው ደጋፊዎችና ተቃዋሚዎች ላይ ሁለት አይነት ስሜት ፈጥሯል ተብሏል። ፍርድ ቤቱ ከዚህ በተጨማሪም በቀጣዮቹ 60 ቀናት ውስጥ ለአዲስ ፕሬዝዳንት በሀገሪቱ ድምፅ እንዲሰጥ ትዕዛዝ አስተላልፈዋል። በዚህም የዲሞክራቲክ ፓርቲ መሪ የሆኑት ሊ ጄሚዩንግ
የማሸነፍ ቅድመ ግምት እንደተሰጣቸው የዘገበው ኤዥያን ኒውስ ነው። እነዚህ አይነት አዳዲስና አንኳር መረጃዎች በየቀኑ እንዲደርሱ ሚዲያችንን ፎሎ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ።